መጣ ወደዚህ አንተ ሙጃ ናዳጥ ምን ልታወራ ነው? ምን ፈለግ? ከዛ ናቁጭ በል ምን ይዘውብኝ እዛ ምን አባታቸው ይጮሃሉ። ስማ ወርቃይት ነው እንደሆነ እጃችን ላይ ባዶ ናቸው እነሱ ቷቸው። ሰው በአንበሳ ተቀይሮ በአንበሳ ጆከር አሁን አንድ 3 ልብ አወረዱለት። በቃ ቀውጢ ልብ አወረዱለት። ዝም በል ወርቃይት ነው ይጋብዘናል። ልባቸው ለቅ እነዚህ ባለጌዎች ዝም በል አሁን አንበሳ ወርደልናል። ወርቃይት ነው ከኛ ጋር ነው። ቶ እንደነዚህ ሙጃዎች አይደለም እንድካላችሁ እየጮህ ነው ዮናስ። በቃ ይጅጅ ምንም አይሰጠውም። ሰውየው መሮታል። አይፈልጋቸውም። አገር ቤት ሊገባ ነበር ሊታረቀ ነገርኩህ። አሁን ጂጂ በአቋራጭ ወርቋይተ ነው ልታገኘው ነው። አገር ይገባል። ይቅርታ ይጠይቃል። ተታርቆ ከመንግስት ጋር ሊታረቅ ድርድር ላይ ናቸው እነዚህ ሙጃዎች። ወርቋይተ ነው ከዮናስ ሙሉና ጂጂ እያትቀርብሃለች አልኩህ። በቃ ይሄ ነው አሁን ጂጂ ያለውን ነገር አሁን አገር ይቅርታ ብሎ ከጠየቀን አንቺ እኮ ነው የሚቀርብ ለዮናስ አይደል? ነገርኩህ። ይገባል። አሁን እናስገባዋለን። ሁሉም ይቅርታ እየጠየቀ እየገባ ነው። በቃ ቤታቸው ረዳ ራሱ ገብቷል አይደል? ልጅ ወይ አረ ይሁን ጠምዶ ይዞሻል። ምን እንደሆነ አላበፍጣ ይሁን ለምን ይሰለ ለምን እንደው ያዙኝ ታውቃለህ? ሀገር ቤት እንዳይገባ ተከለከለች። ጴንጤ ሆነች እኮ ሀገር ቤት ለመግባት ውጭ አላዋጣውማ። ወይዘሮ ብርቱካን ማስተር ብርቱካን እኮ ከሰረች፣ ሸቀለችበት። አንድ አዳራሽ አገኘች። በሱ ስም እሱን ስታጠቅ እዛ ጴንጤዎቹ ሰጧት። አሜሪካ ነገር ማስተር ብርቱካን ጂጂ ነው ሰው ሌላ። አሁን ፓስተር ገብቶ ነበር ቅድም። አብዲሳ ነው ፓስተር አብዲሳ ማን ነው ሊቀዳ ነው። እኛ ዘመድ ካድሬ ነው። ወሬ ሊያስቀይር እንደዚህ ብለህ ኖ ሊቀዳ እሱ ጎበዝ ነው። ሊቀዳ እናስቀዳም ነው ስርስር ነው እንዲህ ሰላያችንን እየላክን ወሬኛ ነው። በኢየሱስ በፓስተር ስም ነው ያ ጆከር የሚባለው አሁን እንቅልፍ ያጣው ለምንድን ነው? ሁሉም ይገባ ጆከር እኮ አይገባ ፊቱን ካላስገለበጠ ጂጂ እንዲህ ባንቺ እንዲህ እናትዬ የባልሽን ጉድ እያየሽ ነው አንቺ። ይሁን ይባኛ እንዲህ ሲሆን አይቻላል። ጂጂ ዞኔ ሸንቀጥቀጥ አለሻል። ሃይማኖት አስቀየርኩት። ጾታን ካልቀየር አትገባም። ደግሞ ያቺው ዮኒ ማለት ዮኒ የሚለው በሱ ብዙ ወንጀል ስለተሰራ ለእግዚአብሔሩም ለምድሩም ለሕዝቡም ስለማይሆን አሁን ወይዘሪት ዮኒ ካልክ በአውሮፓ ሕግም ጾታን ካስቀየር በቃ ወንጀል በሙሉ ይሰረዛል፣ ቅጣት በሙሉ ይሰረዛል። ስለዚህ ጾታን አስቀየር ሀገር ሊገባ ነው ብለዋለሁ። ደም በቃ አንድ ቀይ ቢር አለ ምን ወጣው ሀገር ሊገባ ነው። ጂጂ መረጃ ሰታኛለች። እግዚአብሔር ምስክሬ ነው። ይሄ ውሸት አይደለም። እግዚአብሔር ምስክሬ ነው። ጆከር ምናምን ተናገረ ትልቅ ማለት በሽምግልና ተልኳል። ገባ እነሱ ምንም አይፈልግም። እሱ ይሄንንም መርዳት እነዚህ ግን ጠባቂዎች ማስረሻ እኮ ገባ። ማስረሻ ማለት ከማን ጋር ነው ግንኙነት ያለው? ከወርቋይተ ነው። ማስረሻ ስትሄድ ደግሞ ታውቂያለሽ አይደለ? የቀድሞ የአየር ኃይል አባል ነበር እኮ ጀት ምናምን ሲያበረኝ ምናምን ነው። እሱ ማለት ከማን ጋር ነበር? ብቻ 15 ሚሊዮን ብር እኮ አሁን ብሩን እኮ ወደ መንግስት እኮ ገብተዋል። እሺ ብሏል። አይተነው ዮናስ በሽምግልና የተያዘ ነው እና ተይው ሲሉ ጊዜ እነሱ ለመናገር ብለሽ እኔ ኦሮሞ ትልቅ ሰው ይቀናል። አቋሟ የተስተካከለ ሰው አቋምሽ ይቀናል። አቋሟን አስመጥጣው ነው አስቆርጣው ነው። በአንቺ የተነሳ ነው ሌሎቹ መቆራረጥ የጀመሩት ሴቶች። ወሸናው ይቆረጥ የት አባቱ ወሸናን አስቆርጥ መግባት የለም። እኔ እናንተ ተያይዘ ነገራችን በቀደር ሁለት አይገቡም በየሌላ ሆን አይገቡም። መግቢያ ያሳጣቸው ፈጣሪ። ያ የቀረን ሀብታም ካለ ይዘን እንገባለን። ያልፍልናል። ደም በቃ እነዚህ ድሃዎች ናቸው እኮ ለምንም እኮ ያመችው እያያቸው እኮ ያቸው ለሰውነቷ ብቻ ወደ 25,000 $25,000 ማለራቸው ወርቋይተ ነው ሰጠታት ልኛቸው ሲያስጠሉ ድምፅ አግበት ምን እያሉ ነው? አንዴ እያየች ተገናኘ ብያለሁ አፈወርቁ የሚባል አሜሪካ የሚኖር የዛሬ 10 ምናምን ዓመቱ ሀሳብ ላይ ሙሉ ቪዲዮ ነው አሁን ታይላለች። ጂጂ ከዞን ያላችሁ ዞን አዳም ጂጂ ምን ወሰድ ታቻው ሽንቅቅጥ ብለሻል። ራሱን እኮ ይናገራል። አሁን ያመጣው ነው ዮኒ ማለት ገባ። በቃ እኔ እያየ ከሚስቱ ጋር ምንም ሊያደርግ አልቻለም። እንዴት በጣም ሻፍደው አይታችኋታል ስትጨፍር። እዩዋት እስኪ ስትጨፍር ቦርጫው ሄደ አስቆርጣው እኮ ነው አስመጥጣው እኮ ምን ቀናት እንደሚያንገበግበው ጂጂ በእናትሽ እያየን ነው ይቃጠል። አንዴ ቁመሽ በእግዚአብሔር አንዴ ቁም እንዴ ይቃጠል። አንድ ጫማ ይላርጋ ተው ነገር ሁለት ክፍል ጠባቂና አሳማ እያያቸው ዘንድ አሳማ 360 ዲግሪ ተሽከርከሪበት። በየዓመቱ እንደዚህ እየጠበቁ አንዱ ስለ አንዱ ይሄ ሙጃ ጠጉሩን ከጭገሩ ላይ ያሰቅሉ መች በደንብ ያስባል። የፊት ጸጉር ቡኒ የሆነው ለዛ እኮ ነው። ይሄ ካላጠሩ ሸታ ጭገር ነው የሚገርም
እንዴት ነሽ? እሺ ይሄን ቁመት እያየህ ነው ዮናስ? እየተከታተልክ ነው? ሳይሉት አንድነች ነጫጩባ ላይ ይወድቁ ሚስቴን ገደላት ሪያክሽን ፊክሽን እንዬ የኔ ፍቅር መጨረሻ በቃ ባቀሳሰ ተመልከች እስቲ እስቲ በጎን በኩል የት ነው ዞን ያልከው አንተ ዝብዝብ ተጓዝጓዝ ይሆን እያየ ነው ሴክሲ ሌዲ ተመልከት እሺ ተመልከት የቱ ነው ዞን ቀንታ ልትሞት ነው ጂጂ ይወዱሻል እናቴ በይ ንፋስ እንዳይመታሽ የኔ ፍቅር ደርሼ ልምጣ ምን ልበላቸው በእናትሽ ንገሪኝ ምን ብዬው ልምጣ የአሁኑ ቅስ መኘው ትኖራታለህ ወይ አሁን መጣ እንዲህ በላቸው አያችሁት በላቸው አመላለስ ይታባን ታመላለስ ዘዋየው ይሄን ቂጣ አትበላውም በደረቅ ለሊት ቆዳ አልመሰለና ቆዳ አየው ዲክሲ ሆዴ ነክሶ የጨረሰው ቂጥ እኮ ነው ታውቃለህ ከረሳው ብዬ ጂቤክስ ምን ሆነ ነው ብብቷ የጠቆረ ቀንታችሁብኝ ነው አለች ስማ ቂጧ ላይ ማ ሆዴ የነከሳ ስላልዳነ ስላበጠ የአስፋልት ሬንጅን እንደቀባት ብብቷል ምን አርጋ የጅቡቲን አስፋልት እኮ ነው የሚመስለው ይተጋግኗት የብብቷን የአስፋልት ሬንጅ ነው አላየሁትም እና ጀመረስ ናቸው ብብትሽን አሳይን እያሉሽ ነው ሀሜት ነው ተራ ብብቷ ቀይ ነው አይደል ማድረስ አለብህ ብብቷን ታሳይ በጣም አስደንጋጭ የመጨረሻ አስደንጋጭ ነው ብብቷ ጠይቅ እኔ ጅቦ ንገር አብዲስ ራሱ ስታሳይ ደንግጦ ከወረደ ከእንትና የተረፈ ከሆዴ የተረፈ ሂድ ደርሰና ብብት አሳይ ሂዷል ክፈት ለብብት አመጣልህ ይኸው ብብቷን እያሳይ ወይ ምንድን ነው የምትለው ጅቦ ሂዷል ገብቷል ይኸው መጣልህ አንመጣም በጋምላ የት ነው የሚመጣ በፕራይቬት አመጣ አሳያለሁ ድምፁ ከፍ አድርገው ማኝ የኔ ከዚህ በላይ አይደለም አይገርም ድምፁ ከኋላ ያለው ቻርጀር ነው የጉቺን ሙሙ ማየት ለምደ ነው ጆከር የጉቺ ሙሙ ብብት መሰለኝ ያ ሙጃ ቀንደ መሰለ ጅቡ መጀመሪያ ወሸላ ናሰን ወሸላ አለ ወይስ የለህም? ወሸላ ስለ ወሸላ አለ ትልቁ ነገር አለ ወይ? እናንተ ደግሞ ምን ታሳያላችሁ? ወሸላችሁን አሳዩ። ወሸላ አላችሁ ፊልተር የለኝም እንዳትመጥ ዋ ወሸላችሁን አሳዩ። እናንተ ወሸላ አላችሁ የላችሁ? አሳዩ። ወሸላ አላችሁ የላችሁ? ብብቱን አይተዋል። ሂድና ደግሞ ሂድና ወሸላቸውን ያሳዩ። ስንት ስንዘር ነው ወሸላቸው? ያዘጋል። ቲክቶክ ይዘጋል። እናቴ አይዘጋም። ለክተው በጣም ገባኝ። ቀንተውብሽ እናቴ። አሁን እኮ አቋምሽን ካዩ በኋላ ዞን የሚሉት ነገር እኮ አቁም። በቃ የት እንጣ ይሄ ዞን ምናምን ኬታ ቀጭኔ ሆነሻል። አንቺ ተቀይረሻል። ነገራቸው ድሮም ቀጭኔ ቆንጆ ያ ይሄ ፈርሳ ሁለት እነዚህ አንደኛው ፍየል ነጋዴ፣ አንደኛው አሳማ፣ አንደኛው ፍየል ጠባቂ። እናቴ ጆከር የማይሆን ነገር ታወራለች። ትላንትና ፋኖ ተከፋፍሎ ፋኖ ገብቷል ግማሹ ምን አላመኑም አይደለም? አየነው ማስረሻ ገብቶ ነገ ደግሞ ወርቁ አይተነው ይገባል። እኛን እናንተ ቀድመን ኢንፎርሜሽን ይደርሰናል፣ ግን እነሱ አያምኑንም። ብብቷን አሉ ብብትሽን ስታሳይ ሀሳባቸውን ቀይረው አይግሯል። አሁን ደግሞ ወርቁ አይተነው በሽምግልና ሊገባል ጨርሰናል። በቃ
ሰምተሃል ዮናስ። እርመን ቁጭ። አንተ ደግሞ አትገባትም አይደለም። ጴንጤ ጾታን ብትቀይር አብይ አህመድ ሳይ ኖ ዌልካም። የማርያም ጣቷን ታሳይ ምናምን ዝም ብለው ነው ማለት ሊጠባ ነው ሊጠባ ጂጂ እየቀኑብሽ ልትጠባው ነው አሉ እስኪ ምን እያወሩ ተረጋጉ። ግን ብብትና ቋም አቅላቸዋል ሙጃ ጂጂ እናቴን ይመችሽ። ማንንም እንዳስብ እኔ አንተት ታውቀኛለህ። ዩኖሚ ምን እያለ ነው? ቅናት ነው ለ እሱ ዮናስ ምን ማን ይሰማል? ማን ያዳምጣል? ይሄ ሙጃ ምን ይላል? እንትኑን ይጠጣል። ሙቁን ይጠጣል። ሙጃ እኮ ናቸው ሁለቱ። ስራ እኮ የላቸውም። ኖ ዌልካም ኢትዮጵያ። ድምጻቸው ጠፋ። እንደ ብሔር ከጂጂ ጎን ነኝ። ዝም በላት እና እኛ እንደ ብሔር አይደለም እንደ ኢትዮጵያዊ ከጂጂ ጎን ነን። እንደ አንድ ጂጂ ብቻዋን ሁሌ እንደዚህ ያደርጉኛል። አየህ አይደለ? አያቸው አሁን እኔ ተጣላሁት ከሴቶቹ ጋር ምን አባቱ ሊያደርግ ጆከር መጣ ምናምን። አየህ ሲተባበሩ፣ አየህ ጉዴ። እኔ ደግሞ ሴቶቹን ቅጥቅጥ አድርጌ ከዚህ ሚዲያ ላሳየዋል። እግዚአብሔር ይመስገን። ቤታዮና ጉችን እኔ ቁጭ ካላረኳቸው እንደዚህ ወይ በምን ቀን ነው ጂጂን የነካሁት? ይሄ ነው የሚፈለግ። ማንንም እንዳሰብ እኔ አይደል የሰቀልኳችሁ? እኔ አውርቼ በቃ እናንተ ሙጀሌ ምሳችሁ በልቶት እዚህ እየተንፏቀቃችሁ የምትቀመጡ እግዚአብሔር ምስክሬ ነው። ሙጀሌ በላው ምሳቸውን ይመስላል። አይኖች ካሉበት አይነሱ እንዲህ ይላል። በቃ ልክ ሙጀሌ ሲበላ አምስት እንዲህ እና ኒዮኒን እንተዋቸው እንዲሆን ታቸው እነዚህ ዋጋ የላቸው ማክት እነዛ ሴቶች ላይ ሄደው ተመረጣ የምስ ሙጀሌ ያለ እንዴ ይቅርታ ግን እንደ ከግራን ፎምስ ውስጥ አይደል የሚገባው ሙጀሌ በልቶ ካንተ እንዴ አልፍሮ እኮ ነው የሚጠለው። ከንፈር ነው በደንብ ነው የሚበላው። ሙጀሌ በላው ኮምስ እኮ ነው የሚያደርገው። ጂጂ ያዳምጪ። አሁን ሙጀሌ ጥፍር ላይ ሲወጣ ጥፍርሽን ቁርጥርጥ የሚያደርገው ምስላቸው እንዴት ይሄዳል መሰለህ? በጥፍረት አድርጎ እሙም ውስጥ ነው የሚገባው። ወንድ ላይ ብቻ ነው የማይገባው፣ ሴት ላይ እሙም ውስጥ ነው የሚገባው። እና ይሄ ከሁለት ከንፈሩ ምናምን ቁርጥርጥ አያደርገው። በቃ ማሰሻ ነው የሚመስሉት ሴቶቹ ሙጀሌ ከበላው። ከዚህ ወንዱ በሙሉ ገብቶ አውራ ጎዳና የሚሰራ የሚመስለው እና በቃ ወደ ዮናስ እንተዋቸው። እነሱን ወደ ሴቶች ሽማግሌ ያረጀ ሽማግሌ ልጆ ከረተዋቸው ሴቶቹ ላይ ሄድባቸው። እነሱ እኮ ሴቶቹ እየተከላከሉ ነው። አልገባህም? እንዲ ያልተ ባንቺ ላይ ተደርበው ብቻሽን መስለሻቸው ኖ ሴቶቹ እንደማይችሉኝ ያውቃሉ። ይህንን ሚዲያውን ያዙት እንግዲህ ሴቶቹ አይደሉ? አሁን እኔ ልቆጣጠረው ነው። ዌልካም በቃ ሊልባቸው ነው። ይህን 3000 ሰው 1300 ሰው በየቀኑ ልገፋው። የዛኔ አሁን ምድረ ጊፍተር ምድረ ተመልካች ወደዚህ ይመጣል። ወይ ከጎንሽ እኮ እኛ እኮ አለን። ብቸኛ ድሮም እኮ ተጋሩና ኦሮሞ ለፌዴራል ቴንኪው ማይ ሂጅባቸው መንግስቱን እናከብራለን። ዳረጋጋቸው ተዋቸው፣ ንቀተዋቸው። ለአንተ ከሄድክማ በቃ የላከው ነው። ጨርሰናል፣ ደምስሰናቸዋል። ተዋቸው፣ አትሂድ። ጥሩ ለዚህ ስትል ሰው ይሄዳል፣ ተመልካች ተኛ፣ አዳምጥ። እነሱ ጋር 100 ነው፣ እኔ ጋር 300 ነው። ልዩነት ትጠላለህ። እኔ እኮ እንዲህ ሲቀኑብሽ እኮ ሰውም ይወድሻል። የኢትዮጵያ ሕዝብ ሂድ እነሱ ጋር ታክቲካችን ነው፣ እንዳትሄድ። ሁለት ታዋቂዎች ስማ፣ ሁለት ታዋቂ ነን አይደለም የሚሉት የአማራን እንደ ይዘናል ነው የሚባለው። 100 ሰው ነው የሚከተላት። ራሱ ሊሆን እየቀነሰ ነው። እኔ እናንተ ግን 3000 ወደ 1300 አለ። ሰሜንና መካከለኛው ሲደባለቅ አፍሪካ እንሆናለን። እነዚህ ማን ተዋቸው። እነዚህ ሙጃ ማማዬ አሁን ስሜን ኦሮ ተጋሩ ልለው እንበለው። በቃ አሁን ተመስልቷል። አስጥቁት ምን የሚለው ምን አገባኝ ልጁ እየጠራ ነው። ቆይ መጣሁ አንዴ ጂጂ መጣሁ እኔ ቆንጆ አንዴ መዝገቡን አስገባው። ለግራ መችማ እሱን ካስገባው ብዙ ሰዎች አሉ። መዝገቡን ብቻ አስገባው። ሊረግጧት የሚፈልጉ ብዙ ሰዎች አሉ። እያየ ማኛው ከጎን ምን ልበላት? የወንዶች ጉዳይ ነው። ኧረ ወደ ስፈልገው ነበር። የለም ዛሬ ተኛብኝ። ኮፒ ሊንክ አየለ ፕላን ቀምቅሞ ዛሬ ተኛብኝ። ኮፒ ሊንኩን አፍጥኑት። ኮፒ ሊንክ ብቻ አንድ ጊዜ 5000 እናስገባና እንቀጥላለን። ይመጣል ጀለሰ ዛሬ አሳብልሻለሁ። እዛ ገብቼ ነበር። ማኛው ምን ልበላት? እግር አሳይ በልኝ። እኔ እግር አሳያለሁ። እግር ታሳይ። እቺ ሙጀሌ የእግሯን ጥፍር ታሳይ። የእግሯን ጥፍር እኔ አሳያለሁ። የእግሯን ጥፍር ይልና የእግሯን ጥፍር። እሺ ሌላ መልእክት አለ? ብብቷንና የእግሯን ጥፍር ነው። የእግሯን ጥፍር ነው። እሺ ሌላ ብብቷ ፊልተር አለው አውቃለሁ። የእግሯን ጥፍር ነው መጣው። አሁን ግን እንደምታውቅ ነገረች። ታውቂያታለች። ስላት ገሬ ሳልሆን አለች። አሁን ድሬዳዋ አይደለም ያለች። አሁን እኔ ሄለን ጋር አቅርባለች አይደለም ሚዲያ ተሻለ ታንቺ ሙጫ አሁን ከዚህ ነው የምትነሺው። ድሬዳዋ አይደለም የምትለው፣ ከድሬዳዋ ወጣ ብላ የምትለው። እንግዲህ የዚህን ያህል ሄደች። ታዲያ ማነው ሄለን ጋር የሚያመጣት? ሄለን ጋር ያመጣት እንግዲህ ያንቺና ርቀት እንዳላት ድሬዳዋ ውስጥ እንደማትለው
የተናገረች የነገረች እንግዲህ እሷ ናት። ከአባትሽ ጋር ችግር እንደነበር የነገረች እንግዲህ ማሰሻ ናት። ወይዘሪት ማሰሻ ዱርዬ እንደነበርሽ አንድ ልጅ ወደሽ አብደሽ እንደነበር እስከነ ምልክቱ የጉቺ የማሰሻ ወንድም ትዝ ይልሽ እንደሆነ አንድ ኤርትራዊ አንድ ምናዊ አማራ ኦሮሚያዊ ወዳ ድሬዳዋ ውስጥ ራሷን ልታጠፋ ነበረ። ራሷን ልታጠፋ ነበረ። አሁን ያስጠራውን ያዳም ራሷን ልታጠፋ ብላ ገመድ አንቺ ጋር ብኝ ይቺ ልጅ ከድሮም ጀምሮ ገመድ ደግሞ ምናምን ይቺ ልጅ ከድሮም ገመድ የምትወደው አልኩኝ። ገመድ ትወዳለች። ድሬዳዋ ውስጥ ራሷን ልታጠፋ ነበረ። ፍቅር ይዟት እንዲህ ደነገጥኩኝ። ኧረ በእናትሽ ታልኳት ከድሮም ነበር እንደዚህ አይነት ገመድ ብዛ። ስለዚህ እባክሽን እንዳትነሽባት አለች። ገመድማ ካነሳች አሁን ገመድ እንዳትነሳ። ማሰሻ የዱባይ ማሰሻ ወይዘሮ ጉቺ ማሰሻ ነው። ማሰሻ ማለት ይሄ ምጣድ የታመሰበት ይሄ ፉርፉር ያለ ጨርቅ የለም እንደዛ ማለት ነው። እና ልትታነቅ ብላ እንግዲህ ሁላችሁ ጉድ የዚች ሴት የተረፈ ነፍስ ነው አሜሪካን ያለው። ተጠንቀቁ። አሁንም ደግሞ ጉቺና ደግሞ እንደ ልማሽ ያሰድብኛል ነገራች ከምትሽ በኋላ ያሰድብኛል። ያው እዚህ ሚዲያ ላይ እንግዲህ ሲነዘንዙኝ ነው የሚለው። ከዚህ መልስ ጠጣችኋል። ይህንን የሚነግረው ማን ነው? የማሰሻ ወንድም አለ ከማንጃሮ ከሰርጀሪ ጋር ትምህርት ቤት አብሮ የተማሩ ታናሹ ሸም ነው። ሸም ነው ንገርሽ 3 ዓመት እዚህ ቲክቶክ ላይ የሚታወቁ ሰዎች 6 ወር በስነስርዓቱ ያልቆየሽ ተራ ሴት ነሽ። ተራ ሴት እንዳንቺ አይነቶቹን ሰዎች በፍቅር ሊወዱሽ ይችላሉ። ተመልካቾች አማራጭ የላቸው። ጎንደሬ ነኝ አማራ ነኝ ብለሽ ስለምትይ አማርኛ የሚሰማ በሙሉ ተከተለሽ ማለት ፖለቲካችን አደነቀ ማለት አይደለም። እንኳን ነገሮች አሮጌቶቹ እያዳመጡ ነበር። አርኖት ዘሴ እኔ እንደዚህ ቆሌው ሲገፈት በፍጥነት ለመጀመሪያ ጊዜ ይወትኛቸው ሲሪየስ ቶክ ለመጀመሪያ ጊዜ ካባ ለብሶ ካባው በሰከንድ ውስጥ ቁርበት የመሰለው አንችላል። ሰከንድ የሰው ልጅ የሆነ ከአንቺ ይልቁንስ ስቲል ድረስ ክብር ያላቸው ሴቶች አሉ ወደኞች። አንቺ ግን እንዲሁ ምንም ራሱ ዋው ብለን ሳንጨርስ ያስባልሽ ሴት ነሽ። በውስጥ በኩል 4-5 ጊዜ ታይ ክብርሽ እየሄደ ነው። ይህችን ነገር አታገኛት፣ ተጠንቀቂ እያሉሽ ነበር። ክብርሽ ሊገፈፍ ነው። ከዙፋኑ ልትወርጅ ነው። የሆነ ሳምቲንግ ስሩክ ለምንድን ታውቂያለሽ? 24 አወርስ አንቺ ሰው ሊጎዳሽ መስልሻል። በአንቺ ቤት ተንኮልሽ እኔ እነግርሻለሁ፣ በፊት ለፊትም እነግርሻለሁ። ይህን ነገር ብታደርጊ ከሆነ አቁሚ ብዬሻለሁ። ተንኮልሽ ራስሽ እንዴት እንዳደከም ነገርሽ። አንድ እግር ኳስ ተጫዋች ከኳስ ውጭ የራሱ እረፍት ሊኖረው ይገባል። ካምፕ ውስጥ ነው የሚቀመጡት፣ ለራሳቸው እረፍት እንዲሰጡ ይደረጋሉ። ይህ ቁጭ ብሎ ማውራት ቀላል፣ በተለይ ኤክስፔሪንሱ እንዳንቺ ደንቆሮና መሀይ የጉልበት ስራ ሰርቶ ማይ ዝም በበቀጥታ የሚለው ሰው ይከብደዋል። ይሄ ራሱ ስራ ቁጭ ብሎ እዚህ ጋር ማውራት ስራ ነው፣ ሲሪየስ ስራ። ብዙ ኢነርጂ ነው የምትጨርሽ ቁጭ ብለሽ። አንቺ ሰው ቤት አትሂጂ፣ እዛም ስታወሪ ቤትሽንም ከፍተሽ ስታወሪ እዛም ስታወሪ ኢነርጂሽን ታጫለሽ። ኢነርጂሽን በጊዜ ገብተሽ እንደ አንድ ማናጀር ነው ባህል ያደረግሽ፣ እንደ አንድ ማናጀር ነው ቲፕ የሰጠሁሽ። እንዲህ እንዲያደርግ ብሩ የሚገኝበት በእንደዚህ ትንሽ ዛሬ ልጅን ማስነሳት ና ማደርጋት ኢነርጂዋን እንዳትጨርስ አንድ ማናጀር እነግርሽ ነበረ። የራስሽን ቤት ስትዘጊ ቆልፈሽ ገብተሽ ለምን 15 ዓመት በዚህ ላይ ይሄ ጅል ራሱ ዮናስ ማኛ ጋይስ ለምን ጊዜ ያህል እንደቆየን ታውቃላችሁ? ለምን ኢነርጂ እንዳለ እኔ ነዘጋው አይደለም። እግዚአብሔር ምስክሬን ገላይ እንኳን ለመታጠቅ ጊዜ አልጋ ነው የምታይ ኢነርጂ ነው የምሰበሰበው ለነገ ጊዜ ላይ ለመጣት ሰውን አላወራም፣ ምግብ አልበላም፣ ውሃ እጠጣለሁ፣ ጁሴን ካገኘሁ እጠጣለሁ፣ ቫይታሚን ይወስዳል። 2 ነው አይሆንም። ይሄ ራሱ ስራ ስለሆነ ማለት ነው። አንቺ በኋቃ ምንም ሳትገቢ ቲፕ ያደረኩሽን ምንድን ነው አንቺ ለምንድን ነው የተሰለሽ? አንቺ ጥለሽው ስትሄጂ ተመልካቹ ጥለሽው ስትሄጂ ሌላ ሰው ቤት እንዳይሄድ እየጎተች ሂዱና ከሌ ጋር በቴሌግራም ይሄን ብላ ማነሳ ሚስች አከሌ ጋር ሂዱ አንተ ብትልኪላት ይሻላል። ለሄለም ለዲቦራ እነዚህ ሄዱ አልሄዱ ምንም የሚጠቅማት ነገር የለም። ጊፍተሮች ሽንገት አትልኪ። ጊፍተሩ ተሳስቶ ወይ ዲቦራ ጋር ወይ ሄለ ወይ አንዱ ጋር ከተገኘ ደህና ሰው እንኳን ኢቨን ራሱ ደህና ሰው እንኳን ከተገኘ ለእነዚህ ለበጎችሽ ጥሯቸው፣ እንደዚህ አልኳቸው፣ ገብቻለሁ በሏቸው። ሊገባ ነው ልክ በቃ መከላከያ የምታሰማሪ ነው የሚመስልሽ። ምን ሆንሽ? ቀን ዋጣሽ፣ ገዘሽ፣ አመድ አቡን በፊሊታሪ አመድሽ ቡን ቅልሽ ነው ያለው። ለዚህ ቅልሽ በቃ ያንዳንድ እቺ ሴትዮ እዚሁ እያየንሽ ልክ ፀሐይ መታውን እንስራ ይመስል ቋ ምትይኮን ሲሆን ቋቋቋቋ ጭንቅላትሽ ራሱ ጤነኛ አለሽ። በቃ ይሄኛው ራሱ ማንጃሮ ራሱ ውስጡ ገብቶ አመን ምኖታል ብሎኖችሽ። ተጠንቀቂ ለራስሽ። እኔ አሁን ኢነርጂ አለ ቁጭ ብዬ ይልብሻል። እኔ ምን አለች ምን አደረገች አሁን ላይሽ እኔ ሌላ ሰው ቲክቶክ ልከታተል አሉ ሲሪየስ አቅሙም የለም ለሽ
ይህን ስንጨርስ ገብተን ተኝተናል። ከአምላካችን ጋር ተገናኘን። ኤነርጂ ነው የምንወስድ። አንቺስ እንደና ልክ በቃ በአንቺ ቤት ስትነሺ በሙሉ ቲክቶክ ነው። በቃ በቲክቶክ ላይ ስትነሺ ሽንት ቤት ምን ስትይ እዚህ ላይ ያለው ላይት ራሱ ይደፋሻል። ይህ ብሉ ላይት የምንለው መጠንቀቅ አለብሽ። አንቺ ግን ለነገሩ አልቀሻል። ከዚህ በኋላ ቤታዮ ሂጅበት አልኩሽ፣ ሂጅበት። አንቺ ወንድ ከሆንሽ ሂጅበት አልኩሽ። ደንቆሮ ነሽ አልኩሽ። ደንቆሮ እያየን እኮ ሰው እንደዚህ በፍጥረት ከደረጃ ላይ ይወርዳል። ከአንቺ በፊት የምትታወቀው ዲቦራስ ትለዋለች። ፎቶዋንም እያስለጠፈች ለምን ታቀበታለች? ልዩነታችሁ ይሄ ታቀበታለች ያለች ስትናገር ቀስ ብላ የነርጇን ሰብስባ ያን ብር የሚገኝበት ጋር ጥሮጥ ብላ እንደ አንቺ በይ እስቲ ያሷ በየቦታ ይጦለጥላ ምንዳች አንቺ በቃ እውቅና እንትን መስሻል። ምንድን ነው ወዶቼ ማሮቼ እስቲ ነው በሉት ልብሱን ወደዛ እስቲ እንዲያቅርቡት በቃ እንትን ቡዳቂ የአህያ ስጋ አመድ ላይ ሲያስቀምጡ ትላለች ተንደባሉ። የአህያ ስጋ መደብ ላይ ሲያስቀምጡ ተንደባሉ አመድ ላይ ይወድቅ። ቤታዩ እግዚአብሔር ምስክሬ ነው። አንቺን ወስዶ ዋይት ሀውስ የትራምፕ መቀመጫ ላይ ቢያደርጉሽ ኧረ እንደው ከነገሩ ይሻለኛል ብለሽ ዝቅ ብለሽ አመድ ላይ የምትንደባለኝ መሆንሽን ቲክቶክ አሳይቶኛል። ለዚህ ነው ብዬ ተመሽ ብትለብሽ ያምርብሽ ብትይ ያምርብሽ። አንድ ቀን ቆንጆ ሆንሽ ስንል አንድ ቀን የሆነ ነገር ሆንሽ ቡን ለብለሽ ቅልሽ በቃ ልክ ይሄ እንትን አይታችኋል። የሆነ ምንድን ነው የሆነ ፊልም ነበር ምንድን ነው አልተብራትም ምናምን የሚል ምንድን የሆነ ፊልም ነበር እንደዚህ እንዲህ ፍጥጥ ያሉ እንዲያውም በቀደምታ ጃኒና እንትን አይተውታል። እሷ ነው ምትመስል እሷ የፊልሙ ጃኒና አዶናይ ያዩት ደግሞ ከአንቺ ብሶ ደግሞ እኮ ልክ ብቻ ታዋቂ ሰው ሲመጣ በአንቺ ቤት ማሳወቅሽ ነው መታወቅሽ ነው አባተር እሱ ነው ምትመስል እሷ ነው ምትመስል በቃ ደግሞ ትያለሽ ድምፅ ደግሞ እኮ ራስሽን ቆላ አድርገሽ የኔ መሀይል የኔ ደንቆሮ በጣም ትገር ግን ትምህርትሽን ጨርሰሻል ትምህርትሽን እንዲህ እኮ ነው የምትይው። ስለ ጆን ዳንኤል ተናገር አላችሁ ደዛ ሰድበሽ እኮ ነው ስሜት ይገባ ማን ሰው ብሎ ያናገረሽ የጆን ዳንኤል እኮ መታሰር እኮ ላንቺ ቀን ይወጣለሽ እንትን ልበልላችሁ ምንድነሽ ስለ እንትን አላወራላችሁ ስለ አዶናይ ላወራላችሁ እግራቸውን ምጣሪ አትተኝም አንቺ ኩታራ አንቺ አመዳ እንደ ብትታጠይ እንደ ቤታዮ በመዳን ያተማርኩሽ እንዴት እኮ እንደምታስጠይ እኔ ይላል አይልፋታችን መና መቅረቱ 6 ወር እንኳን ተክሊሉ ላይ ቁጫቱ 6 ወር አመዳም እኮ ሊሆንሽ ነው። በፊት ትሻይ ነበር የሆነ ሁን አንዳንዴ ያችን ቁርት ስተታስነገ ምን ሆና ነበር ያታ ምን ሆነች ይችል የምታወሪ በሙሉ እንጨት እግዚአብሔር ግን ይስጥሽ። ገባሽ ማንም አባትሽ ይንገሩሽ እናትሽ ይንገሩሽ አላውቅም። ይኸው ተመስገን። እንደ ድሮ መለፍለፈም ቀረ፣ እንደ ድሮ ጭስ ማድረግ ቀረ። ጊፍቱም እንደምታዩ ነው አለቀ። ይሄ እንዳይመጣ ብዙ ጥር በጣም ብዙ ጥር። አሁን ወደ ትምህርት ቤት ሂጂ፣ ምክንያቱም ነገር አስተማማኝ አይደለም። ትዋረጃለሽ። እኛ የመጣነው በቲክቶክ በጌም አይደለም። ዛትስ ዋይ እንደዚህም ተቀምጠን እናወራለን። ስንፈልግም እንጫወታለን። እኛን የሚደግፈንም ካለ ይሰጠናል፣ የማይደግፈን ኢትስ ኖት ቬሪ ኢምፖርታንት። በዚህ አይደለም ልብስ የምንገዛው፣ በዚህ አይደለም ጫማ የምንገዛው፣ በዚህ አይደለም ህይወታችን የሚመራው። እግዚአብሔር ይመስገን ህይወታችን የሚመራው በሌላ ተመስገን። ያንቺ ህይወት ግን ከመቀመጫሽ ያነሳሽ ጊፍተር ነው። እግዚአብሔር ይስጣችሁ። ለኢትዮጵያኖች እጀት ይዝጋል የሚዘረግ አይስወር እኔ ሬስፔክት አለ። እግዚአብሔር ይስጣችሁ። በጣም ብልጥ የሆነ ህይወቱን ይለውጥበታል። እንዳንቺ ያለ ደግሞ ከዊግ የማይወርድና አንበሳ ድሩር ምን አለሽን አንበሳ ታወርጃለሽ። 40 ሊብል ልትገቢ ፉክክር 40 ሊብል ማለት ፋስት $100,000 እዛው በላች እዛው ሞተች። ከዛ መለሰች። አይ የት ያለሽ ተለወጭበት። ግን አሁንማ አገኝተሽ እንድሮ አሁን ልደትሽን ጠብቂ። ለልደትሽ እንግዲህ ያ በግድ በሰደቡኝ ነው አይደለ? ድሮ እዚህ ቤት ሆነቱ የት አባሽ ሄድሽ? የት አባሽ ሄድሽ? ይሄን ያልተኛሽ እንዲህ ብለሽ እንግዲህ እየሽ እየተምትሽ የት አባሽ ሄድሽ? የት ሄድሽ? አደረሽ ገመዱ ስር እንዳትገቢ። ሰው እኔ እንደሆነ እፈራለሁ። በጣም እፈራለሁ። ቀጥይበት፣ ከዚህ በኋላ ቀጥይበት። በጣም ይታይደል። አንቺ ብቻ አንቺ እኔ እግዚአብሔር በስለት ነው የምትናገር ይፈልግ በስለት አደራሽ አሜዳ ሰው በዚህ እንዲ ምን አይነት እርገኔማ እንዲ ምን ሆነች? ዝና መጥቶ የአስቀያሚ ያደረገ ሴት ያየሁት ናቸው። ዝና መጥቶ ለካ ዝናም ዘነዘነ ይሆናል የተባለ ባንቺ ናባቸው። በቃ አይለፍልሽ የተባልሽ አይመርብሽ የተባልሽ ደቃቃ ቆጤ ብላለ አመዳ እኔ አንድ ቀን ከኔ ጋር የሆነ ሰው አከብራለሁ። መቼ አውቀሽበት? አልበለሽ መቼ አውቀሽበት? ዛሬ አይደለም እኮ ትናንትና ምን እንዳደረግሽ ታውቂዋለሽ። ዛሬ ከዚህ ያልሽ እከክ አመዳ ቅሌታ ደቃቅ ደማጅ ሰው እንዴት እኮ እንደሚንቁሽ እኮ ለዚች መልስ ትሰጫለሽ እኮ። ጓደኞች ራሱ ነኪዱ እኮ ራሳቸው እኮ ያቺ ጉጉቴ እዚህ ሀገር አሁን ለዚች መልስ እንዴት እኮ እንደሚንቁሽ እኮ
እንዴት እኮ እንደሚልቁሽ አንቺ መከራከሪ ደግሞ ተው ይላል። አመዳ እረዲያ ለአማራ ህዝብ ምን አባሽ የአማራ ህዝብ እንዴ! አንቺ ስንት ቆንጆቹ አየንበት፣ ስንት የሚያምሩ አረስከነ ስድባቸው አረስከነ እንትናቸው። አንቺ አመዳ በአንድ ዘር ብቻ ተወትፈሽ እዚህ የማይቀበልሽ እዛ የማይቀበልሽ መቃብርሽ ማያት የአማራ ህዝብ ሁለት አንድ አይነቶች፣ ሁለት የድሬዳዋ እብዶች በሶማሌና በኦሮሞ በአማራ እጅ ያላችሁ ምን አባታችሁ ነው? አንድ የአማራ ብር እስቲ አንድ የኦሮሞ ጊፍተር ይምጣ እስቲ ኦሮሞ ጊፍተር የኦሮምኛ ሙዚቃ ትከፍትና ሌላ ትላለች ሲልሽ ደግሞ በኦሮምኛ ሙዚቃ ለጠፈሽ ፋኖ ከምጅ ነው ኦሮምኛ ሙዚቃ የሚለው ይቺ ጠጋጠጋ። ምክንያቱም ደምሽ ግዴታሽ ነው። ነገ አንድ የሆነ ቢሰቀረጥሽ ወይም ደግሞ እንዲመሽ ተመልሽ መጨፈለሽ ኦሮሞ ብለሽ ደግሞ እኔ ኦሮሞ ነኝ ዞር ብለሽ ያለሻት ልናትሽ ማለት ነው። እዚህ እየመጣሽ ለማን አንበሳ ከምታወርጂ ሂጂና እዛ ለእናትሽ ሴት አለሽ ለእናትሽ ሂጂና ሴት ልጅ ለእናቷ ናት ከምትክጂ እናት ያለች በስነ ስርዓቱ እናትሽ ናት። በስነ ስርዓቱ እናትሽ ናት። አስመሳይ በክብር ይነፉ ምን ማንነት በክብር ይነፉ እናቷ ያለችው። አንዳንድ ጊዜ እንደዚህ አይነት ሰዎች መናገር ራሱ የኔ ስህተት ነው። አንቺ የፋሚሊ ፕሮብሌም ያለብሽ የናሽናል ፕሮብሌም አለበት፣ የአይደንቲቲ ፕሮብሌም አለበት። አንቺ ደግሞ የፋሚሊ ፕሮብሌም እናትሽ ማን እንደሆነ ስላታውቂ አባትሽ ማን እንደሆነ አያውቅም። ግራ የገባሽ ሴት ነሽ። የፈለገ ሺህ ጊዜ ቢሆን ሳምሪ ስለ አባቷ እንደዛ ሲናገር መልስ እንኳን አልሰጠችም። ምክንያቱም ተስፋ አለ አባት አንቺ ወተሽን ያለቀት እና ወደ ትልቅ አይባል ታይብልሻል ሰው አይባል በስተት ነው እንደ አንዴ ነሽ እንዴ ዘረድ እናትሽ እንደዛ ወደታት አለ ተናገሪ ቤታዮ አምላክ ምስክሬ ነው የምልሽ። ያቺ ቱና ብለሽ ሾፍሻት በሙሉ የምትመጣብኝ ይኸውልሽ ከድሮ ጀምሬ ነው። አሁን እንዳዲስ ምገርብሽ እገርብሻለሁ አሳብጄሽ እዚህ ጋር ሄለንን ትፈሪያታለሽ። ሂዱ ነው የሚለ አታውቁኝም። መርዝ ነው ማሸነሽ መርዝ እንደ ሄለን ብዬ ቤተሰብ ጋር ምናምን አይደለም። በራስሽ ቤተሰብ ጋር ሄደ በራስሽ እሙሙ አሸንሻለሁ። ማንፈልጓት ከባለቂ ጋር ይህ ልጅ ከዚህ ስድ ጋር እኔ ስፈልግ ቀጥ ብዬ የሚሉ አላቸው። ጆን ስለምፈለግ ጆን ከልጅ ጋር ተጫወት ይቺ እንጫወት ምናምን ስል ኖ ያልናት ኖ የኔ ልጅ ከነዚህ ሴት ጋር ጋር ትጫወት በኩዮች አሏት በእድሜ የማይገናኝ እናቷ እኮ ናት። ቤታ ወደደች ከስር ሆና አበባ ስትሰጣት የኔ ልጅ ቀና ብላ ነገቻት። ለማት በቀኝነት እንዲሁ ሰውን ታከብራታለች፣ ትወዳታለች። ደስ ሳልቀቅ ስለምታስቅ ምናምን ነገር ሳምንት ጥለው ሴት በነገራቸው የምታውቀውም ነገር የለም። አሁን ሁሉም እየገባት መጣው ከማን ጋር ጸባይ ምንድን ነው ምናምን ትለኛለች። ዛሬ ራሱ ምንድን ነው ምንሽ ነው ስትል ነበር። ከአንቺ ጋር ግን እንድትጫወት እኔ ከንጅም አስጠንቅቋት ትወጃታለሽ፣ ታከብሪያታለሽ፣ ታስቃ ግን እንድትጫወት ግን አልፈልግም ስላት ጊዜ ምን እንኳ ልጫወት ነው ሳሚ ጌም መጫወት ጀመረች። የምንጫወት ነው ጌም እንኳን አጋጣሚ ብትለቀልሽ እንዳትጫወት አንቺ ጋር ከዲቦራ ጋር እሙሟቸው የሰጣችሁ ከጊፍተር ጋር ከምትለቀ ስትጫወት አታረ የፈቀድኩላት ከሄለን ቂጦ ጋር ብቻ እግዚአብሔር ምስክር ይሆንልሽ ትናገር ከነዚህ ሁለቱ ጋር አብረሽ ቆርሽ ይታሻል። ምን እንድትባል የኔ ልጅ ነገ ደግሞ እንትን ውሽማ መጣች አፋታችን ልትባል ሆነ አልፈልግም። እናቴ በቃና ሊወስናቸው በዚሁም አለን ከሄለን ቂጦ ጋር እሱንም በቀደም ለታ አሁን አይደል መጫወት የጀመረችው ሳምሪ አሁን አይደለም እሱ በበርበሬ መታጠን ነው ማሚ። እኔ ከነሱ ጋር አልጫወትም። እኔ በርበሬ መታጠን አልፈልግም። ይሄ የግደለው የዛታው ነገር ስለማልፈልግ አልጫወትም ስትል ጊዜ ከሄለን ጋር ተግባቡና በቅጣት ተግባብታችሁ እንደዚህ ነገር አትቀጭ ተጫወት እንጂ እኔ ከእናንተ ከሁለታችሁ ከነዚህ ከቂጣችሁ በየሶሻል ሚዲያ ላይ ከተለጠፈ የኔ ልጅ የለፋባት ልጅ እኔ ልባልግ እንጂ እኔ ለልጄ ማን ይበቅ? እኔ ባሌ ሆን ይበቅ? እኔ ልደፋ እንጂ እኔ ሬሳ ይወጣ እንጂ የኔ ልጅ ከእናንተ ጋር ልትቆም ልትጫወት ታፕታፕ ልትል ከእናንተ ጋር የሚቆሙት መች ስትልኩን የምታስገባችሁ ለልጄ ምን ላስተምራት? አሁንም ረፍት ስለሆነች እንጂ ከ3 ቀን በኋላ ትምህርት ትገባለች። የለም ከእናንተ ጋር ታይታ ደግሞ በኋላ ጊፍተር ሙሙል ከተለጥፋል። አላማ አለን። አላማ የሌለው ልጅና አላማ ያለው በጣም ይለያል። የኔ ልጅ አላማ አላት። ሄሊኮፕተር ይዛ ሰማይ ለመውጣት ትፈልጋለች። ቤተመንግስት መግባት ትፈልጋለች። ጉዳይ የሚጨርስበት ቦታ ላይ ወይዘሪት ሳምራዊት ተብላ ተስፋ የቆረጠ ነው ከእናንተ ጋር የሚቆሙ እናቴ ከሸርሙጣ ጋር ጨዋ ልጅ አይቆም። እዛው ቤተሰቦቻችሁ ጋር አብረን እዚሁ እኔም ሸርሙጣ ለመባለው ከኔው ጋር ይህ ልጅ ማትቆም እኔው ሸርሙጣ ልባል፣ እኔው ለማኝ ልባል፣ እኔው ቆማጣ ልባል፣ እኔ ባለጌ ልባል። ልጄ ግን እናንተ በቆማችሁበት በር ላይ አትቆም። መድኃኒዓለም አትቆም። ሄለንም አንድ ቀን ሰው ስትሳደብ ሰምተን አናውቅም። ለዛ ነው ከሄለን ጋር